ሰላም ተመልካቾቻችን እንደምን ከርማችኋል? እንኳን በሰላም ወደዚህ ቻናል መጣችሁ። እንግዲህ ዛሬ የምንገኘው አያት ሪል ስቴት ላይ ነው። ሲኤምሲ ያለው ሳይታችን ነው። ይህ ሳይታችን ከመገናኛ ወደ አያት በሚወስደው መንገድ ነው። እንደገናም ደግሞ ከመገናኛ ወሰን በሚወስደው መሀል ላይ ነው የሚገኘው። ይህ ሳይት እንግዲህ ተመራጭ የሚያደርገው ሆስፒታሎችን ከዛም በተጨማሪ የእምነት ቦታዎች፣ ሎኬሽኖች በቅርብ ርቀት ይገኛል። ይህም እንግዲህ ማህበራዊ ጉዳይትን በቀላሉ ለማስኬድ ይረዳውታል። ከዛ በተጨማሪ እንግዲህ ሳይት 90% ላይ የደረሰ ነው ፕሮግረሱ። አብዛኛው ብሎኮቻችን የጅፕሰም ስራ ላይ ይገኛሉ። እዚህ ጋር በተጨማሪ እንግዲህ እዚህ ሳይት ላይ ያሉትን የካሬ አማራጮች ልነግራችሁ ወደድኩኝ። ባለ 2 መኝታ 75 እና 100 ካሬ፣ ባለ 3 መኝታ ደግሞ 95 ካሬ፣ 107 ካሬ፣ 110 ካሬ፣ 115 ካሬ፣ 127 ካሬ እንዲሁም 138 ካሬ በፍላት አፓርትመንት ይኖረናል። ዱፕሌክስ የሚባል ደግሞ አፓርትመንት 145 ካሬ ይኖረናል። ቪላ ለመግዛት አስባችሁ ያልተሳካላችሁ ሰዎች ይህ አማራጭ ጥሩ አማራጭ ይሆናል። ዱፕሌክስ ማለት ግራውንዱ ላይ የሰራተኛ ማደሪያ ኪችን እና ባዝሩሟን ጨምሮ ከሳሎኑ ጋር አንድ ላይ የያዘ ሲሆን ፈርስት ፍሎሩ ደግሞ ከእንግዳ ነጠል ብሎ ፋሚሊ ብቻ የሚወያዩበት ፋሚሊ ሩም፣ እንደገናም በተጨማሪ ደግሞ ቤድሩሞች እስከነ ባዝሩማቸው አንድ ላይ የያዘ አፓርትመንት ነው። ባለ 4 መኝታ ደግሞ 150 እና 161 ካሬ ማግኘት ይቻላል። እዚህ ሳይት ላይ እንግዲህ ቤት ገዛችሁ ማለት ያለቀ እንደገዛችሁ ማሰብ ይኖርባችኋል። በአከፋፈሉ ደግሞ ስንመጣ እንደሌላው ያለቀ አፓርትመንት 100% አላ ደግሞ 50% አትጠየቁ። 20% ብቻ በመክፈል ቀሪው ክፍያ ቀስ እያላችሁ ቤታችሁን እስክትረከቡ ባለ ጊዜ ውስጥ መክፈል ይቻላል። በተጨማሪም ደግሞ የቅናሽ አገልግሎትን ደግሞ አዘጋጅተናል። ይህን ቅናሽ ደግሞ ከ35% ጀምሮ ለሚከፍል ሰው የቅናሽ አገልግሎት ማግኘት ይችላል። 100% ለሚከፍል ሰው ደግሞ 25% ዲስካውንት ማግኘት ይችላል። የመኖሪያ አፓርትመንቶቹን እንግዲህ ማግኘት ለሚፈልጉ ሰዎች ከፈርስት ፍሎር ጀምሮ ማግኘት ይቻላል። በተጨማሪም ደግሞ የካሬ ዋጋችን ከ94,000 በካሬ ጀምሮ እስከ 124,000 ድረስ ማግኘት ይቻላል። እንግዲህ ይህ የካሬ ዋጋ ልዩነት ያመጣው ከግራውንድ ጀምሮ ከፍ እያለ ሲሄድ እንግዲህ ተመልካቾቼ የዛሬ ቆይታ ይሄን ይመስላል። ምናልባት መረጃ በደንብ ለምትፈልጉ ሰዎች ስር ላይ በማስቀምጠው ስልክ መደወል ይቻላል። ከዚህ ሀገር ውስጥ የማትኖሩ ሰዎች ወይም ደግሞ እዚህ ሆናችሁ በርቀት ላይ ለምትኖሩ ሰዎች ዋትስአፕ ላይ፣ ቴሌግራም ላይ ኮንታክት ልታደርጉኝ ትችላላችሁ። ሳይቱን ለመጎብኘት ለምትፈልጉ እንደገናም ደግሞ ዲቴል ኢንፎርሜሽኖችን ለምትፈልጉ ሰዎች በዚህ ቁጥር ኮንታክት አድርጉኝ። ሰብስክራይብ በማድረግ እንድትተባበሩኝ በትህትና እየገለጽኩኝ በሌላ ቪዲዮ እና በሌላ ሳይት ደግሞ እስክንገናኝ ድረስ ቸር ያቆየን። ሰላም።